ጤና ይስጥልን ውድ የልዋ ሚዲያ ቤተሰቦች፣ ለዕለቱ የያዝናቸውን መረጃዎችን ወደ እናንተ እናቀርባለን። በቅድሚያ ማርዕስተ ዜና። የክልሉ መንግስት በትናንትናው ዕለት የግምገማ መድረካቸውን እርስ በርስ ሲያስማሙ ተበተኑ። የክልሉ ጸጥታ ቢሮ ህገወጥ ጦር መሳሪያ ዝውውር ስራ ላይ መሰማራቱን ከመድረኩ ተንጸባርቋል። ነዳጅ ማደያ ባለቤቶች ከንግድ ቢሮ ይልቅ ትዕዛዝ የሚቀበሉት ከጸጥታው ቢሮ ኃላፊ ነው ተባለ። ባለስልጣናቱ እርስ በርስ መወነጃጀል ላይ መሆናቸውን ለሉዋ ሚዲያ ከታማኝ ምንጭ መረጃ ደርሶታል። እነዚህና አጫጭር መረጃዎችን ወደ እናንተ እናቀርባለን። አብሯችሁን ሁኑ። የክልሉ መንግስት በትናንትናው ዕለት የግምገማ መድረካቸውን እርስ በርስ ሳይስማሙ ተበተኑ። በሙስና የተዘፈቀው ክልሉ መንግስት እንደለመዱት አንኳር ጉዳዩን ላለመንካት አድበስብሶ ለማለፍ ያደረጉት ሙከራ አልተሳካላቸውም። ፕሬዝዳንቱ አቶ ደስታ ሌዳሞ ከህዝብ እየተነሳ ያለው መልካም አስተዳደር ችግር፣ ሙስና፣ ፍትህ እጦት ወዘተ ወደ ጎን በማለት የክልሉን የ2018 በጀት ዓመት እቅድና የሁለት ወራት መልካም አስተዳደር እቅድ ለመገምገም ነው ብለው በመድረኩም የተለመደውን ዲስኩሩን መክፈቻ ንግግራቸውን ቢያደርጉም በፈለጉት መንገድ አልሄድ ስላቸው የአጀንዳ ሀሳብ ሲያምታታ አምሽቷል። መድረኩን የተሳተፉት በሌብነት ሰንሰለት ውስጥ ያልወደቁና አብዮታዊ የሆኑ አመራሮች በተቃራኒው ጎራ በመሰለፍ እውነቱ እንዲወጣና ተጠያቂነት እንዲሰፍን ግፊት በማድረግ ላይ ውለዋል። የክልሉ ጸጥታ ቢሮ ህገወጥ መሳሪያ ዝውውር ስራ ላይ መሰማራቱን በመድረክ ተንጸባርቋል። ከመድረኩ የቀረበው አጀንዳ ውጪ መታየት ይገባል ያሉትን በማንሳት ተከራክሮ አስቀድሞ በክልሉ ጸጥታ ቢሮ ውስጥ የተሰሩ ወንጀሎችና በ6 ዓመታት ህገወጥ መሳሪያ ዝውውር አገባብና አወጣጥ ምንም ኦዲት ተደርጎ እንደማወቅና በኤግዘምሽን የተያዙ መሳሪያዎች በሙሉ የት እንደገባ እንደማይታወቅ የሰላምና ጸጥታ ቢሮ ከፍተኛ ችግር ወንጀል ድርጊት ውስጥ መዘፈቁን የመድረኩ ተሳታፊዎች አንስተዋል። ነዳጅ ማደያ ባለቤቶች ከንግድ ቢሮ ይልቅ ትዕዛዝ የሚቀበሉ ከጸጥታ ቢሮ ኃላፊ ነው ተባለ። ነዳጅ ማደያ ባለቤቶች የንግድ መስሪያ ቤቱን ከቁብ እንደማይቆጥሩ ይልቁንም ከአቶ አለማየሁ ጢሞቴዎስ ጋር የጠበቀ ቁርኝነት እንዳላቸው አንስተው ነዳጅ በወረዳዎች ከሐዋሳ ከተማ ባነሰ ዋጋ እንደሚገኝ፣ ለዚህ ባለማየሁ ተቋቁሞ ወደ ስራ የገባውና የሌብነት ስራቸውን የሚያቀላጥፍላቸው ግብረ ኃይል ከመነሻው ጀምሮ ለሙስናና ለኮንትሮባንድ የተቋቋመ ነው ተብሎ ተጋልጠዋል። የሰራተኛ ቅጥርና ዝውውር በጉቦና በዝምድና እንደሚፈጸም ተገለጸ። የሰራተኛ ቅጥርና ዝውውር በተመለከተ ሁሉም ስራ እየተከወነ ያለው በዘመድና በገንዘብ እንደሚከወን ሰፋ ተብሎ ከመድረክ ተሳታፊዎች በመቅረቡ ፕሬዝዳንት አቶ ደስታ ሌዳሞ ሸምጦ ለመካድ እየሞከሩ መዋላቸውም ተነግሯል። ሐዋሳ ከተማ አስተዳደር ችግሮችን ከመፍታት ይልቅ ችግሮችን የመፍጠር መገለጫ ሆኗል ተባለ። የሐዋሳ ከተማ ልማት ተነሺ ግለሰቦችን በተመለከተ የሚገባቸውን ህጋዊ ካሳም ሆነ ጥቅም እንደሚያጡና በተነሺዎች ስም የፕሬዝዳንቱ አቶ ደስታ ሌዳሞ ቤተ ዘመድ መተኪያ እንደሚሰጣቸው፣ ለዚህም ደግሞ በሐዋሳ ከተማ አስተዳደር በኩል ሆን ተብሎ የተፈጠረው በደል ነው በማለት ለ13 ወራት ማዘጋጃ ተመላልሰው መፍትሄ ያላገኘው ግለሰቦች ለአብነት በመጥቀስ ተከራክሯል። ለከተማው ውሳኔ የሚሰጥ አካል ማን እንደሆነ መልስ እንዳልተገኘለት ለስራ አቅም የሌለው አሻንጉሊት በማስቀመጥ አቶ ደስታ ቀጥተኛ ትዕዛዝ እየሰጡ እንደፈለጉ እንደሚዘውሩ በስፋት የሚነገር ሲሆን ጉዳዩ እንቆቅልሽ መሆኑ ተነስቷል። ከተማ አስተዳደሩ አመራር መልካም አስተዳደር ችግሮችን የሚፈታ ሳይሆን ራሱ መልካም አስተዳደር ችግር ፈጣሪ መሆኑን አመዛኙ ህዝብ ይስማማል ተብሏል። አመራሩ እርስ በርሳቸው እየተወነጃጀሉ መሆኑ ተጨባጭ መረጃ ወጣ። ለአብነትም አቶ አብርሃም ማርሻሎ ከዚህ በፊት የተበደሉ የተገፉ ካድሬዎችና ካቢኔዎችን አቶ ደስታ ነው እንጂ የበደላችሁ እኔ እንዳልሆንኩና አሁን ከእርሱ ጋር ይቅርታ እንድታደርጉልን በማለት በሌላ ነገር እንደሚከሳቸው ቃል እየገባ አማላጆቹን እየላከ መወቶት ለመሆኑን አማላጅ ከተላከላቸው አካላት መረጃ ደርሶናል። በሌላ በኩል አቶ አለማየሁ ጢሞቴዎስ ደግሞ አቶ ደስታ ለራሱ እየጠፋ ያለው እኔንም ጨምሮ ይዞን ሊጠፋ ነው ብሎ ለሚቀርበው ሰው ተናግረው የነበረ ሲሆን በአሁኑ ወቅት በክልሉ አጠቃላይ ግምገማ እየተደረገ ባለበት በዚህ ሰዓት ስብሰባውን ያልተሳተፈው ብቸኛው ከፍተኛ አመራር ሲሆን በሀገረ ህንድ መሆኑንም ለማወቅ ተችሏል። አድማጮቻችን ለዛሬ ያዝናቸው ዜናዎች እነዚህ ነበሩ። በሌላ ዝግጅቶች እስክንመጣ ድረስ ቸር እንሰንብት።